ሰላም የፍራ ቤተሰቦች እንደምን አረፈዳችሁ። በባለፈው የለቀቅነው ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ዛሬ ደግሞ የምንለቃቸው ቪዲዮዎች ወሳኝ የሆኑ ለወንዶች የሚሆን መልእክቶች ይዘን መተናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ወደ ቪዲዮ ነው። አንደኛ ካንተ ሴት ልጅ ማትፈልገውና የምጠላው ባህሪቶች ምንድናቸው? ወሳኙ ነገር ኮንፊደንሷን የሚያሳጣት ወንድ። ኮንፊደንሷን የሚያሳጣት ወንድ ማለት እንዴት አይነት ነው? በማንኛውም ነገር ላይ በምንም ለምሳሌ ባለባበስ ሊሆን ይችላል፣ በስራ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ በቤተሰቦቿ ሊሆን ይችላል። በሁሉም ነገር ላይ ጣልቃ የገባ ኮንፊደንሷን የሚያሳጣት ወንድ ማለት ነው። ኮንፊደንሷን የሚያሳጣት ወንድ አንዳንድ ሴቶች ለምሳሌ በጣም ይዋደዱና ከዛ በኋላ ከተዋደዱ በኋላ እሱ ለኔ ብሎ ነው የሚል ነገር ስላለ የሆነ ነገር ባላት ቁጥር ትቀበለዋለች፣ የሆነ ነገር ሲላት ትቀበለዋለች። ያ ግን ልክ አይደለም። ስለዚህ አንደኛው ሁለታችሁ የመጋጨት እድላችሁ በጣም ሰፊ ነውና ምን ማድረግ አለብህ? ኮንፊደንሷን በተቻለ መጠን አንቺ ልክ ነሽ ወይም ደግሞ ስህተቷን ይሄ እኮ ትንሽ ይችኛዋ ስህተት አለባት ነች ነገር ብታርሚያት ምናምን ብለን ሰው የማሳመን ችሎታ ቢኖረን አሪፍ ነው። ምክንያቱም ይሄ እንዲህ በፍጹም ይሄ እንደዚህ መሆን የለበትም በፍጹም ምናምን የምንል ከሆነ የእሷ ኮንፊደንስ እየተመታ በራስ መተማመኗ እየወረደ የሚመጣ አይነት ሴት ትሆናለች ማለት ነው። በማንኛውም ሁኔታ ላይ ደግሞ አንተን የምትፈልግ ሴት ትሆናለች። ችግር ባጋጠማት የሆነ ነገር በፈለገች ቁጥር ደግሞ አንተ ልታገኝ የማችልበት ቦታ ሊገኝ ይችላል። አንተን የማታገኝበት ቦታ፣ አንተ የማትገኝበት ቦታ ሊኖር ይችላል። ያኔ ልጅቷ ኮንፊደንሷን አሳጥተሃታል። እቺ ልጅ የሆነ ነገር እኔ አልችልም ብላ እንደታሰብ አድርገሃታል። በቃ በራሷ ሙሉ መተማመኗን አሳጥተሃታል። ስለዚህ እቺ ልጅ ምንድነው የምታስበው? እሱ እኮ ሰፖርት ያደርገኛል፣ እሱ እንዲረዳኝ፣ እሱንም ይረዳኝ ምናምን የሚል ነገር ስለሚመጣባት እነዚህን ነገሮችን ማስተካከል አለብን ማለት ነው። ሴት ልጅ አንዳንድ ሴቶች ደግሞ ብልጦች ናቸው፣ በጣም ብልጦች ናቸው። ምክንያቱም የሆነ ነገር ስትላት ለምሳሌ አንድ ልብስ እየለበሰች እሷ እኮ ተመችቷል፣ ለአንተ ግን ሳይመች ቀርቶ ይሄ ልብስ በጣም የሚያስጠላው ብትላት እንደሚያምር ስለመታቅ አንተን አታምንም። ጨራሹ ነው ይሄ ልጅ ምን አይነት ልጅ ነው እንዴት እንደዚህ ይለኛል? እንደውም እንዲያምርብኝ ነው እንጂ መፈለግ ያለበት ለሱ እንዳምርለት ነው እንጂ መፈለግ ያለበት እንደዚህ እንዴት ይለኛል? ይሄ በጣም ቅናተኛ ነው ማለት ነው። ስለዚህ ይሄንን ሰው መተው አለብኝ የሚል ነገር ስለሚመጣ እንደዚህ አይነት ነገር በተቻለ መጠን እናቁም። እና አንዳንድ ሴቶች ደግሞ ያልደረሱ ሴቶች አሉ። ለምሳሌ 18 19 ላይ ያሉ ሴቶች ደግሞ በጣም ልባቸው የሚነካበት ሰዓት፣ ልባቸው የሚሰበርበት ሰዓት፣ ለውሳኔ የሚቸኩሉበት ሰዓት ስለሆነ በምንም ነገሮች ውስጥ ውሳኔውን በጣም የመወሰን እድል አላቸውና እንዴት ነው የሚወስኑ? አንዳንዴ በመሰበር ሊወስኑ ይችላሉ፣ በአስፈላጊ ነገር ሊወስኑ ይችላሉ፣ ባላስፈላጊ ነገር ሊወስኑ ይችላሉ። ስለዚህ እነዚህ አይነት ነገሮችን ማስተካከል አለብን ማለት ነው። ለአንተ ነው ዛሬ መልእክቴ፣ ለወንድሞቻችን ነው። ስለዚህ እነዚህ ነገሮች ኮንፊደንሷን ማሳጣት፣ ራሷን ማሳጣት የለብህም። ወደፊትም ለአንተ ጠቃሚ ነገር አይደለም። ምክንያቱም ብትጋቡ አብራችሁ ብትኖሩ ምናምን ነገ ላይ አንተን ነው የምትፈልገው፣ ነገ ላይ ሰውን ነው የምትፈልገው፣ ነገ ላይ እሷ በሷ የራሷ የመተማመን ነገር ስራ ብትይዝች ልጅ አንተን ነው የምትጠራክ። አሁን አንዳንድ ሴቶች አሉ ንግድ ፍቃድ ለማስጀመር ራሱ ንግድ ፍቃድ ለማውጣት ራሱ ሰውን ነው የሚጠሩት። ለምን? የላትማ በራሷ መተማመን። መጀመሪያ የሰጠሃት ነገር ነው የሚወስነው። መጀመሪያ አንድ እርሳስ ቀረጽከው ልክ ነው ይሰራልክ አይደለ? ስለዚህ አንተ የቀረጽከው እርሳስ ምን አይነት እርሳስ ነው? አንተ የሰራኸው ግንብ ምን አይነት ግንብ ነው? አንተ የሰራኸው መሰረት ምን አይነት መሰረት ነው የሚለው ነገር ወሳኝ ነገር ነውና እቺን ነገር ማስተካከል አለብን ማለት ነው። ሁለተኛው ደግሞ ከኔ ውጪ የሚል ወንድ፣ ከኔ በላይ የለም፣ ከኔ ውጪ የለም፣ ከኔ በላይ ማንም ሰው የለም የሚል ወንድ በጣም ነው የምጠላው። ስለዚህ ከኔ ውጪ አትበል፣ ለሷ ቅድሚያ ስጥ። ከኔ ውጪ ከማለት ይልቅ መጀመሪያ ለሴት ልጅ ቅድሚያ መስጠት፣ በዙሪያ ላሉ ወንዶች፣ በዙሪያ ላሉ ሴቶች፣ በዙሪያ ላሉ ሁሉም ሰዎች ቅድሚያ መስጠት አስፈላጊ ነገር ነው። ምክንያቱም ሴት ልጅ አንደኛ ካነጋገር ከተግባር ትለያለች። አነጋገር ሌላ ሆኖ ተግባር ሌላ ከሆነ ነገ ላይ ከዚህ ሴት ጋር የመገናኘት እድል አነስተኛ ነው የሚሆነው ማለት ነው። ስለዚህ እነዚህ ነገሮችን ማስተካከል አለብህ ማለት ነው። በጣም ነው እሷ እንደዚህ አይነት ነገር የምጠላው። እንደዚህ አይነት ነገር ማድረግ የለብህም። ሴት ልጅ እኮ አንዳንዴ
ባነጋገር የምትለካበት መንገድ በአስተሳሰብ የምትለካበት መንገድ ይለያያል አይደል? በጓደኞች ልለካ ትችላለች አንዳንድ ሴት እኮ። ከሱ ይልቅ ደግሞ በቤተሰብ የምትለካከም ሴት አለች። እሱ እንደዚህ ነው። አንተ የምትልበት ቦታ፣ አንተ የምትሰራበት ቦታ በጣም የሚረክስበት ቦታ ወይም ደግሞ እሷን እንዲረክስ የሚያደርግ የእሷ አስተሳሰብ እንዲወርድበት የሚያደርግ አስተሳሰብ የምትውልበት ቦታ ከሆነ ምን ታደርጋለች? እቺ ሴት ታወርድሃለች። ክብሯ ይቀንሳል፣ አስተሳሰቧ ይቀንሳል፣ ለአንተ ያላት ፍቅር ይቀንሳል። ስለዚህ ከኔ ውጪ ከማለት ይልቅ መጀመሪያ ቅድሚያ ለሰው መስጠት አሪፍ ነው። በማንኛውም ሁኔታ ላይ እኮ አንዳንድ ወንዶች ጀነን ሊሉ ይፈልጋሉ። ቆንጆ ከሆነማ በተለይ በቃ አለቀ። እኔ በጣም ቆንጆ ነኝ፣ እኔ እንዴ የማለት ምናምን ነገር በጣም ቆንጆ ነኝ፣ ከኔ በላይ ማንም ሰው የለም። አረባክሽ እንደኔ አይነት ሴት ታገኛለሽ መሰለሽ? ሲጣሉ ምናምን ደግሞ እንደዛ አይነት ነገር ይመጣል። እንደኔ አይነት ሴት እንደኔ አይነት ወንድ አታገኝ፣ የትም ብዙ እንደኔ አይነት ወንድ አታገኝ። እና እንደዚህ አይነት ወንድ አትወድ። በተቻላችሁ በጣም ዝምተኛ ወንድ ዶኖ አሪፍ ነው። ዝምተኛ ማውራት ካለብህ ደግሞ በምታወራበት መንገድ ማውራት እንጂ ዝም ብሎ መለፍለፍ እኔ ያለኔ ሰው የለም ያለኔ ሰው አታገኝም ምናምን የሚባል ነገር እንድትርቅ ያደርጋል። ሌላም ጊዜ ደግሞ ሴት ልጅ የመጥበስ እድል በጣም አነስተኛ ነው የሚሆነው። ምክንያቱም አንድ ልጅ ካበላሸክ ያቺ ልጅ ነገ ላይ ለብዙ ሰዎች እያወራች እየተወራ እየተደረሰ መምጣቱ አይቀርም። ስለዚህ እሱ እንደዚህ ነው መባሉ ስለማይቀር ይሄን ነገር ብንተወው አሪፍ ነው ብዬ አስባለሁ። እና እቺን ነገር ታውት እና ሴት ልጅ የምጠላው ይሄንን ነገር ነው። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ይቀላል። ሶስተኛ ደግሞ ስራ ፈት ወንድ በጣም ነው የምጠላው። ስራ ፈት ወንድ ለሴት ልጅ ብቻ ሳይሆን ለቤተሰብ ለጓደኝነትም የሚያስጠላ ኬዝ ነው አይደለም? ሰነፍ ወንድ ማለት ነው። ስራ የማይወድ ሰነፍ ወንድ፣ ከሰው የሚጠብቅ ከሴት ልጅ የሚጠብቅ አይደለም። ሴት ልጅ ብቻ አይደለችም እኮ ከወንድ ልጅ የምትቀበለው። ሴት ልጅ ብቻ አይደለችም አይደለ? ከወንድ ልጅ ብር የምትጠብቀው። አንዳንድ ወንዶች አንዳንድ በላተኞች አሉ። ምን አይነት ወንድ ብንል እስኪ ተመልከቱ። በሀገራችን ላይ ያለው ነገር አንዳንድ እንትኖች ለምሳሌ ብዙ ጊዜ ተወርቶ የማያውቁ ነገሮች ምንድነው? አረብ ሀገር ያሉ ሰዎችን አረብ ሀገር ያሉ ሴቶችን እዛ ሆነው የኔ ፍቅር፣ የኔ እናት፣ የኔ እንትን፣ የኔ በቃ ልገልበጥልሽ ሰቀልልሽ ካሉ በኋላ ብር ያስልካሉ። አስልከው ጨፍጭፈው እሷ ስትመጣ እዚህ ስታገኝ ወይ ወልዶ ሊሆን ይችላል፣ ወይ ታስሮ ሊሆን ይችላል፣ ወይ አግብቶ ሊሆን ይችላል፣ ወልዶ ሊሆን ይችላል፣ ወይ አልፈልግሽም ብሎ አትቶት ሊሄድ ይችላል። እቺ ልጅ ምን ሆነች? በመሀል ሜዳ ብሯንም ተበልታ እሱም ሳይሆናት ባዶ ሜዳ ላይ ቀረች ማለት ነው። ስለዚህ እነዚህ ነገሮችን መተው አለብን ማለት ነው። እነዚህ ነገር ሴት ልጅ ፍቅሯን እንዲቀንስ ያደርጋል። እና ደግሞ ያየነው ነገር ደግሞ ከወንድ ልጅ ጋር እንድንቀርብ የሚያደርጉ ኪሶች በጣም አነስተኛ ይሆን። በተቻለ መጠን ሁላችንም እየተራረመን ብንሄድ ፍቅር አለ ብለን የምናስብበት ዘመን ነው። አሁን ግን ሁላችንም እኮ ሴት ያው ነች እያልን ወንድ ደግሞ ያው ነው እያልን እኛ ራሳችንን ገደል እየከተትን ያለው እና ከመጀመሪያው ራሳችን እየተራረምን ብንመጣ አንድ ሰው ባጠፋ ቁጥር ሆ ብለን ወጥተን ሁላችንም ብናረማው ጥሩ ነው። ምክንያቱም ዛሬ ላይ እንደዚህ አናስብም። እኔ አሁን ከዛ ሆኜ ለወንድ ልጅ ብር መልክበት ምንም ምክንያት የለኝም። ለምን ይሸውደኛል ብዬ ነው ማሰብ። እምነት ይቀንሳል። አግብቶ ቢጠብቀኝስ ብዬ ምን ነገር ሊኖር ይችላል። ስለዚህ እንደዚህ አይነት ነገሮችን መተው አለብን። ስራ ፈት ወንድ አስፈላጊ አይደለም። ስራ ልፋ፣ ጥረ ግረ ብላ ሲሰራ ነው የሚያምርበት። ወንድ ልጅ ሲሰራ ነው የሚያምርበት። ሴት ልጅ ራሱ እኮ አይደለም ወንድ ልጅ ሴት ልጅ እየሰራች እኮ ነው። ወንድ ልጅ ደግሞ ሲቀመጥ ምንድነው የምንለው? እስኪ ታኝቶ ምናምን ሲጠብቃት ሴት ልጅ ከሴት ልጅ ብር ሲቀበል ምንድነው የሚባለው? ሀገራችን በጣም ተበላሸች ነው የምንለው። ምክንያቱም ወንድ ልጅ ቢተኛበት ዘመን ከሆነ በጣም ከፍተኛ እንትን ላይ ነው ያለው፣ ችግር ላይ ነው ያለው፣ በጣም ከፍተኛ ችግር ላይ ነው ያለው። ስለዚህ ስራ እባክህ ስራ። ሴት ልጅ ስራ ነው የምትወደው።
የሚሰራ ነው፣ ህልሟን የሚያጫውታት ነው። ነገ ላይ የሚለውጠኝ ባል እንዴ ብዙ ሴቶች እኮ ትዳር ውስጥ ቶሎ ብሎ ገብቶ ገና እንጭጭ የሆኑ ሰዎች ገና አዲስ ፍቅር ላይ ያሉ ሰዎች ማለት ነው በመጣጣም በመጣለፍ ማለት ነው። አንዳንዴ መንፈሳዊ ነገር አሪፍ ነው የሚባለው ለዚህ ነው። ምክንያቱም ይመክሩናል፣ ይገጽቱናል። ምክንያቱም አፍላ ላይ እስከሆነ ድረስ ይገጽቱናል። ምክንያቱም ያንን ነገር እናቆማኛ ፍቅር ውስጥ የዘለቀ ሰው ግን በጣም ከፍተኛ እንትን የሄደ ሰው ግን ይሄን ነገር ስለሚረዳ ምንም አይመስለውም። ግን ገና አፍላ ገና አዲስ የተመሰረተ ፍቅር ከሆነ አንደኛ የመጥፋት እንጥፋ ቤተሰብ ውስጥ ከሆነ እንጥፋ የሚል ነገር ሊመጣ ይችላል። አብሮ ለመሆን ማለት ነው የሚለያያቸው ከሆነ አብሮ ለመሆን እንጥፋ የሚል ነገር ሊመጣ ይችላል። ቤት እንከራይ የሚባል ነገር ሊመጣ ይችላል። እንጋባ የሚል ነገር ሊመጣ ይችላል። ከዛ ደግሞ ልጅ እንውለድ ምንም ሳይኖር ልጅ እንውለድ የሚባል ነገር ሊመጣ ይችላል። እነዚህ ነገሮች እኮ እኛ ካላስተካከልን ማንም ሊያስተካክል አይችልም። ስለዚህ ስራ ጥሩ ነው። ስራ ክቡር ነው። ስራ ያስከብረሃል እንጂ አያስንቅህም። ቤተሰብን ያስከብራል፣ አንተን ያስከብራል፣ ሁሉ ሰው ያስከብራል። ስለዚህ እነዚህ አይነት ነገር እና በኋላ ላይ እንትን ብላችሁ ተጋብታችሁ ልጅ ወልዳችሁ ስራ ከሌለ በጣም ችግር ውስጥ ነው። ተመለስ፣ ችግር ውስጥ ነው። ገና ፍቅር ውስጥ ያላችሁ ሰዎች ደግሞ መጀመሪያ ራሳችሁን ይሁን። ሴት ልጅ ራሷን ማየት አለባት፣ ከጎን ያለውን ሰው ማየት አለባት፣ ምን አይነት ሰው ነው ማለት ያለባት። አንተም ደግሞ በዛው ልክ ምን አይነት ሴት ነች ብለህ ማየት አለብህ። ሴት ልጅ እንደዚህ አይነት ነገር አንዳንድ አሁን በጣም የበዙ ሴቶች ደግሞ በጣም ብልጦች ሴቶች ናቸው። ለዚህ ነው ወንዶች ሴት ልጅ በጣም መጥፎ ነች እያለ ያለው ለዚህ ነው። ምክንያቱም አሁን ላይ በጣም ብዙ ሴት የምትጎዳበት የምትደፈረበት አሲድ የሚደፋባት ሴት በበዛበት ዘመን ሴት ልጅ ወንድን የመጥላት በጣም ከፍተኛ እንትን ያላት። ስለዚህ ብጠላም ባጠላም ለኛ ምንም ልክ ነች ብዬ ነው የማስበው። ምክንያም እንደዚህ እኮ ያለ ርህራሄ ሴት ልጅ የተጎዳች ያለ ርህራሄ እንደዚህ አይነት ነገር እየገጠመን እኛ እኮ ወንድ ልጅ የማፍቀር እንትን በጣም አነስተኛ ነው ቢሆን። ስለዚህ ወንድ ልጅ ይሄን ብዙ ነገሮችን ማስተካከል አለበት፣ መታረም አለበት። አድርም ራስን ስራ ነው ቤተሰብ ማስተዳደር የምንችለው እንጂ ገና እንደጠለፍክ ሴት አንጥተህ ከዛ በኋላ ነገ ትበላለህ ተነገ ወዲያ አበላ እንደዚህ የሚባል ነገር የለም። ከዛ ደግሞ የሆነ ነገር ሲፈጠር ትመሃለክ እንደዚህ የሚባል ነገር የለም። ሲጀምር ወንድ ልጅ የኃይለ ቃል እንኳን ከተናገረ በቃ ነገ ደግሞ ይመታኛል ብላ ነው የምታስበው። ስለዚህ እነዚህ አይነት ነገሮችን ማረም አለብን ማለት ነው። ስለዚህ ይሄን ነገር ተው። ሴት ልጅ እንደዚህ አይነት ነገር አትወድም ማለት ነው። ወሬኛ ወንድ ወይም ሴታ ሴት ወንድ ሴታ ሴት ስላችሁ እንዴት ነው? ወሬ የሚያቀባብል ከዛም እያለ ወሬ የሚያቀባብል ወንድ አትወድም። በጣም የሚያስጠላው። ከእንደዚህ አይነት ነገር መታረም አለባችሁ። መታረም አለብን እባካችሁ ወንዶች። ሴት ልጅ የምጠላውን ነገር አታርጉ። ምክንያቱም የምትወዳት ከሆነ ያሳጣችኋል። ለትዳር የምትፈልጓት ከሆነ በቃ ያሳጣችኋል። ተው፣ ይሄን ነገር ተው። እሷ ሴት ወንድ አትወድም፣ ወሬኛ ወንድ አትወድም። ጀነን የሚል ኮስታር የሚል ቆፍጠን የሚል ለእሷ ራሱ ወሬ ስታቀባብ ይሄ ወሬ አታቀባቢ እኔ እንደዚህ ነገር አይመችኝም ብሎ የሚያረማት ወንድ ነው እንጂ የሚያስፈልገው አሁን ደውሎ የኔ ፍቅር እንደዚህ ብሎ እንደዚህ ብላ ምን እንድትል ነው ወሬ። ከዛም በኋላ ደግሞ እሱም ተቀብላት ዝም ስትል ደግሞ ከዛ ሌላ እንኳን ትለውላለች። አባያ እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ በዚህ ጥል ይመጣል። ታጋጫል። ከዛ አቤት ይሄ ሴት የሆነ ወንድ፣ አቤት ይሄ ወጥ የሆነ ወንድ ነው የምትባለው። ስለዚህ ወሬኛ አትሁን። በተቻለ መጠን ሴት አትሁን። በተቻለ መጠን ወሬ አታቀባብል። ወንድ ልጅ ወሬ ሲያቀባብል በጣም የሚያስጠላው አይደለም። ወንድ ልጅ ሴት ልጅ ላይ እንኳን በጣም አንዳንድ ወንዶች አሉ ቡና እንኳን እያቀረቡ የሚያውኑ አሉ። አሁንማ ዘመን ተቀየሩ። ውጪ ይወጡና ቡና እንጠጣ እስኪ ይባባሉና ባለፈው ያገኙዋቸው እንዴት እንደሚሰልሽ ነበር። ሴት ፊት እንኳን እንደዚህ ነገር ያዋሩ
ጭራሽ ሴት ፊት እያወራችሁ ምናምን ባለፈው ያገኘኋት እንጂ ብታያት እንዴት እንደምታምር እንዴት እንደዚህ እንደምትሆን እንደዚህ ብትሆን ተቀላ ያወራ ትነቃለች እንዴ ክብር ይቀንሳል። አይደለም ሴት ልጅ እኮ ትላለች ሰው እንኳን ምንድነው ይሄ ወሬ የሚያመላልሰው ወንድ አይሆንም እንዴ ምንድነው ትባላለች። ስለዚህ ይሄን ነገር ተው እባካችሁ። አምስተኛው ደግሞ ስልክ የሚያበዛ ወንድ፣ ስልክ በጣም ረጅም ሰዓት የሚያወራ ወንድ፣ ስልክ ደግሞ ምንድነው ስልክ በጣም ረጅም ሰዓት የሚያወራ ወንድ፣ እሷ ጋር የሚያወራ ወንድ። ለምሳሌ ምን አይነት ወንድ ነው? ስራ ሊኖርበት እኮ ይችላል እንረዳለን። የሆነ ነገር አስፈልጎት ሊሆን ይችላል እንረዳለን። ግን ደግሞ በተቻለ መጠን እሷን ልታገኛት ከሄድክ ወይም ደግሞ ከእሷ ጋር ሆነክ እባክህ እንደዚህ አይነት ነገሮች ይቁሙ። ረጅም ሰዓት በተደወለ ቁጥር እያወራሃት በተደወለ ቁጥር እያወራህ ከሆነ ከእሷ ጋር ምንም ነገር ሳታረግ ምንም ግንኙነት ሳይኖራችሁ ከእሷ ጋር ጊዜ ሳታሳልፉ ሄድክ ማለት ነው። ከእሷ ጋር ሳታወራ ሀሳብህን ሳታወራ እሷ ራሱ ሳታገኝክ ሄድክ ማለት ነው። ነገ ላይ እቺ ለኔ ጊዜ አይሰጠኝም፣ ጊዜ የለውም፣ ጊዜ ከሌለ ወንድ ጋር ምን ሰራለሁ? ማይንከባከበኝ ከሆነ ምን ሰራለሁ? በጣም እኮ ለኛ በጣም ወሳኙ ነገር እኮ ለኛ ብር አይደለም። እስኪ የትኛው ሴት ነች? አንዳንድ ሴቶች እኮ ፍቅርን ፍለጋ እኮ ነው የሚሄዱት። ፍቅርን ፍለጋ፣ ገንዘብን ፍለጋ የሚመጣ የለም። እውነት ማንም ሴት ገንዘብን ፍለጋ አትመጣም። ገንዘብ እንኳን ካገኘች በኋላ እኮ ፈታ ፍቅርን ፍለጋ ነው የምትሄደው። አይታችሁ እኮ በብዛት እያየን ነው ነው። ስለዚህ እባክህ ፍቅር ለመስጠት ሞክር፣ ጊዜ ለመስጠት ሞክር። ሁሉሽ እንዴት ነው? ከማን ጋር ነበርሽ? እንዴት አለፈ? ከዛ ከከፋት ደግሞ አይዞሽ የኔ ቆንጆ፣ አይዞሽ የኔ ናት የሚላትን ወንድ ነው የምትፈልገው እንጂ ስልክ በተደወለ ቁጥር 24 ሰዓት እያነሳን ሄሎ መጣው በቃ መጣው ትታት ይላል። በኋላ ደግሞ ሸርሽ የኔ ቆንጆ እሺ ትመጣለች። እሺ በቃ እሷ ስለምትወድቅ እሺ ነው የምትለው። ከዛ በኋላስ ትደውላለች። ወይኔ እንኳን እንዴ ስልክ ገባብኝ አይባልም እንዴ። ቅድሚያ መስጠት ያለበት እኮ ለፍቅረኛክ ለሚስትክ ነው። ቅድሚያ መስጠት ያለበት ሰው መስጠት ያለበት ቅድሚያ። ለምን ምንም አይሆንም፣ ለምን ምንም አይፈጠርም። ስራ እንትተክ ከመጣክ ስራ እንትተክ እሷ ጋር እስከሄድክ ድረስ ሁሉ ነገር እንትተክ እሷ ጋር ነው የሚለለም። በቃ ሁሉ ነገር ሰተክ ከእሷ ጋር መሆን አይደለም። ያንን ነው የምትፈልገው እንጂ እንደዚህ አይነት ነገር ይቅር። እና ደግሞ ከእሷ ጋር ራሱ ረጅም ሰዓት ባታወራ ጥሩ ነው። ለምን ነገር ላይ ስትገናኙ የምታወሩት ወሬ ይጠፋችሁ። ስለዚህ የመሰላቻችት ነገር ስለሚመጣ እንደዚህ አይነት ነገሮችን አስተካክሉ። ስድስተኛው ደግሞ የሚያወራትና ወይም ደግሞ የሚያጫውታት ወንድ ትፈልጋለች እንጂ የማያወራት ወንድ የማያጫውታት ወንድ ምንድነው የሚሰራላት? ማለትም እኛ ሴቶች ስንባል ምን አይነት ሰው እንፈልጋለን? በሉ ከጓደኛዬ ይልቅ ወይም ከሴት ጓደኛዬ ይልቅ ከቤተሰቤ ይልቅ ፍቅረኛዬ ጊዜ ሲሰጠኝና ሲያጫውተኝ ሲያስቀኝ በጣም ደስ ይለኛል። ስለዚህ በጣም እንትን ስለሆነ ማለት ነው እንደዚህ አይነት ነገር ላይ አሁን ከተገናኘን በኋላ እሱ መጣ አገኘሁት፣ ከዛ በኋላ የሆነ ቁም ነገር አወራን፣ ዝም ማለት ተኮራርፈን ነው ወይስ አልተን ነው የሚባለው? ዝም ማለት ነገም ስንመጣ እንገናኛለን፣ ቁም ነገር እናወራለን፣ ሰላም ዶሎ እንዴት ነው እንደዚህ ሆኗል አለቀ። ምንም አይቀልልድም አይሳቅም፣ በቃ ዝም። ይሄ እኮ ተዝናናሽ አይደለም የሚባለው እህቴ፣ አዝናናት እኮ አይደለም የሚባለው፣ አስኮርፍካት ነው የሚባለው እንዴ። አስደበርካት ነው የሚባለው፣ አስኮረፍካት ነው የሚባለው እንጂ ጊዜ ሰጣት አይደለም የሚባለው። ስለዚህ እባክህ ጊዜ ሴት ልጅ በጣም ጊዜ ትፈልጋለች፣ የሚያጫውታት ወንድ ትፈልጋለች። ከዛም በላይ ደግሞ የሚያስቃት የሚያጫውታት ቀልድ የሚያውቅ ወንድ። ቀልድ ባታውቅ እንኳን ቀልድ ለመቀለድም ባታውቅ እንኳን አንዳንድ ነገሮችን እየሰጠህ ማስደሰት መቻል ባስችል እንኳን እኮ ብዙ የሚያስደስተን ነገሮች አሉ እኮ። ስለዚህ እነዚህ ነገሮችን በማድረግ ሴት ልጅ ማስደሰት ትችላለህ ማለት ነው። ስለዚህ እነዚህ ነገር አስተካክል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን፣ እንቀበላለን። በቀጣይ ማየው ቪዲዮ እንደምሰራላችሁ ኮሜንት ላይ ጻፉልኝ። ሰላም።